ኦሞ የህዝብ ድምጽ። ጤና ይስጥልኝ ተመልካቾቻችን፣ እንደምን አምሽታችሁ እንደምን አመሻችሁ። ከኢትዮ ኦሞ ሚዲያ ዝግጅት የአክብሮት ሰላምታ እያቀረብን በዕለቱ ጉዳዮች በማተኮር ወደ እናንተ የምናደርሰው የመረጃ ክፍለ ጊዜ ነው። አብራችሁ በመሆን ዝግጅቶቻችን እንድትከታተሉ እንጋብዛለን። በጋሞ ዞን አርባ ምንጭ የደራሽ ጎርፍ ፈተና መጋቢት 1 2018 ዓ.ም በአርባ ምንጭ ከተማ ምሽት ሰማይ ዝናብ አዝሎ አምሽቶ ያልታሰበ ኃይለኛ ዝናብ ማዝነብ ጀመረ። ይህንን ወቅቱን ጠብቆ ያልተጠበቀ ዝናብ ተከትሎ የመጣው ደራሽ ጎርፍ በእያንዳንዱ አካባቢዎች ላይ ከፍተኛ አደጋ ይዞ መጥቷል። የጎርፉ ኃይል ብርቱ ከመሆኑ የተነሳ በከተማው የሚገኙ መዋዕለ ሕፃናት ትምህርት ቤት ጥሶ በመግባት ቅጥሩንና ግቢውን አጥለቅልቆታል። ነገር ግን በትምህርት ቤት የነበሩ ሕፃናት ተማሪዎች ላይ ምንም ጉዳት አልደረሰም። የውሃው መሙላት እና ግፊት እጅግ አስፈሪ ነበር። ወንዙ አቅጣጫውን በመቀየሩ በድሮ ድልድይ በስተግራ በኩል ያለውና ሙዞቹ ተመንጥረው በነበረ እርሻ በኩል ሰብሮ በመግባት አካባቢውን አጥለቅልቆታል። በተለይም በንጉሳዊ በኩል ያለው ድልድይ ከፍተኛ የውሃ ግፊት ሲያስተናግድ አምሽተዋል። ውሃው ከመጠን በላይ ከመሙላቱ በድልድዩ አናት ላይ እስከ መፍሰስ ደርሷል። ይህንን ተከትሎ የከተማው ፖሊስ ለሕዝብ ደህንነት ቅድሚያ በመስጠት አደጋው እንዳይከሰት የታችኛውን ድልድይ ላይ የሚደረገውን የተሽከርካሪ እንቅስቃሴ ለጊዜው እንዲቆም አግዷል። በጋሞ ዞን 3 ወረዳዎች በመሬት መንሸራተት ከ35 በላይ ሰዎች ህይወታቸው አልፏል። 96 ሰዎች ጠፍተዋል። ንብረት ላይ ከፍተኛ ጉዳት ደርሷል። አስከሬንም ፍለጋ ቀጥሏል። ጋጫ ባባ ወረዳ ማዞ ዳይሳ ቀበሌ እና ላካ ቀበሌ 96 ሰዎች በናዳ የጠፉ ሲሆን እስካሁን የ30 ሰዎች አስከሬን በፍለጋ መገኘቱ ችሏል። ንብረቶችም ወድመዋል። ጋጫ ባባ ወረዳ ለካ ቀበሌ የሰዎች ህይወት አልፏል። ንብረቶች ላይ ከባድ ጉዳት ደርሰዋል። ቦንኬ ወረዳ የወላ ቀበሌ የ3 ሰዎች ህይወት አልፏል። በሌሎች ሰዎች ላይም የአካል ጉዳት ደርሷል። ንብረቶችም ወድመዋል። ከአርባ ምንጭ ዘጊቲ ቦንኬው መንገድ በመሬት መንሸራተት ዘግቷል። ከ3 ወረዳ በላይ ማህበረሰብ መንገድ አጥቶ ከፍተኛ ችግር ላይ ወድቋል። በከምባ ዙሪያ ወረዳ ባልታ ከተማ በጎርፍ ምክንያት ንብረቶች ላይ ከፍተኛ ጉዳት ደርሷል። የ9 ወር ነፍሰ ጡር በጎርፍ በመወሰዷ ህይወቷም ሊያልፍ ችሏል። በፌዴራል መንገዶች ባለስልጣን የተገነባውና ለከፍተኛ ብልሽት ተደርጎ የነበረው የአርባ ምንጭ ካምባ ጎፋ ሳውላ አስፓልት መንገድ ላይ ከፍተኛ ጉዳት ደርሷል። አርባ ምንጭ ከተማ ሲቀላ ክፍለ ከተማ የኩልፎ ወንዝ የህዝብና የመንግስት ንብረቶች ላይ ከፍተኛ ጉዳት ደርሷል። በዚህም የተፈጥሮ አደጋ ህይወታቸውን ያጡ ወገኖች ነፍስ በአጸደ ገነት ያኑርልን። ለቤተሰቦቻቸው መጽናናትን እንመኛለን። የተከበራችሁ የኢትዮ ኦሞ ቤተሰቦች የዛሬውን ዝግጅታችን በዚሁ ላይ አብቅተናል። በሌላ ዝግጅት እስከንገናኝ ድረስ በያላችሁበት ሰናይ ጊዜ